ሰላም ሰላም እንዴት ናችሁ? ውድ የሀበሻ ፕሮፐርቲ ዩቲዩብ ቻናል ቤተሰቦች ዛሬ ይዘንላችሁ የመጣነው 5 ለሽያጭ የቀረቡ ቪላዎችን ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እና ላይክ በማድረግ በየቀኑ የምንለቃቸውን የኪራይና የሽያጭ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ የምንመለከተው 250 ካሬ ሜትር ላይ ያረፈ ቪላ ቤት ነው። እንደምትመለከቱት ግቢው ከ2 እስከ 3 መኪና መቆም ይችላል። ወደ ውስጥ ስንገባ ሳሎን እና ኦፕን ኪችን እናገኛለን። እንደምትመለከቱት በጥሩ ማቴሪያል የተሰራ ቤት ነው። በቀጣይ የማስጎበኛችሁ መኝታ ቤቶቹን ነው። አጠቃላይ 4 መኝታ አለው። በመጀመሪያ ማስተር ቤድሩም እንመለከታለን። ይሄኛው እንደምታዩት ማስተር ቤድሩም ነው። የራሱ ቁም ሳጥን እና የራሱ ሻወር ሽንት ቤት አለው። ይሄኛው የማስተር ቤድሩም መታጠቢያ ቤት ነው። እዚህ ጋር ደግሞ ኮመን ባዝሩም እናገኛለን። ይሄ ሁለተኛው መኝታ ቤት ነው። እንደምትመለከቷቸው ሁሉም መኝታ ቤቶች 4ቱም መኝታ ቤቶች የየራሳቸው ቁም ሳጥን አላቸው። ይሄኛውም እንደምታዩት ቀጣዩ መኝታ ቤት ነው። የልጆች መኝታ ቤት በቀጣይ ደግሞ የምንመለከተው ከኋላ ያሉትን ሰርቪሶች እና ኪችን ነው። ይሄ ትራዲሽናል ኪችን ነው። በጥሩ ማቴሪያል የተሰራ ቆንጆ ተደርጎ የተሰራ ኪችን ካቢኔት ነው። ቀጣይ ደግሞ ሰርቪሱን እናያለን። ይሄኛው አንደኛው ሰርቪስ ነው። በጣም እንደምትመለከቱት በጣም ሰፊ ነው። ይሄኛው ደግሞ ለሰርቪሶቹ የተዘጋጀ መታጠቢያ ቤት ነው። በሁለተኛ ደረጃ የማሳያችሁ ይሄኛውን ቪላ ቤት ይሆናል። ተከታተሉ። ወደ ውስጥ ስንገባ እንግዲህ ከ3 መኪና በላይ ማቆም የሚችል ሰፊ ግቢ አለው። እንደምትመለከቱት በጣም በጥሩ ማቴሪያል እና በጥሩ ፊኒሽንግ የተሰራ ቤት ነው። ውስጥ ላይ እንደምትመለከቱት ሰፊ ሳሎን አለው። በጥሩ ፊኒሽንግ የተሰራ ቤት ነው። ይሄኛው ደግሞ ኦፕን ኪችን ነው። እንደምትመለከቱት ቆንጆ ተደርጎ የተሰራ ጥሩ ብርሃን የሚያገኝ ቤት ነው። ቀጣይ የምንመለከተው መኝታ ቤቶቹ ነው። 3 መኝታ ቤቶች አሉት። መጀመሪያ የማሳያችሁ ማስተር ቤድሩም ነው። እንደምትመለከቱት ቁም ሳጥን እና የራሱ መታጠቢያ ቤት አለው። ይሄኛው ደግሞ የጋራ መታጠቢያ ቤት ነው። ይሄኛው ደግሞ ሁለተኛው መኝታ ቤት ነው።
እንደምትመለከቱት ሁሉም መኝታ ቤቶች የራሳቸው ቁም ሳጥን ወደ ሰርቪሶቹ ስንሄድ ደግሞ ከኋላ እንደምትመለከቱት ትራዲሽናል ኪችን አለው። ማቴሪያል የተሰራ ኪችን ካቢኔት ነው ያለው። እዚህ ጋር እንደምትመለከቱት በጣም ነው የሚያምረው። ቀጣይ ደግሞ ሰርቪሶቹን እናሳያችኋለሁ። እዚህ ጋር አንደኛው ሰርቪስ ነው። እዚህ ጋር እንደምትመለከቱት ሰፊ ነው። ሁለተኛው ሰርቪስ ደግሞ ይሄን ይመስላል። ይችኛዋ ደግሞ ከኋላ የምናገኛት መታጠቢያ ቤት ነች። እንደምትመለከቱት ቀለል ያለ ቤት ነው። ሶስተኛው ቤታችን ደግሞ ይሄንን ይመስላል። መጀመሪያ ካየናቸው ቤቶች ጋር ተመሳሳይ ነው። ተመልከቱት።